የህዝብ ተወካዮች ምክር ቤት የሀገራዊ ምክክር ኮሚሽን ማቋቋሚያ ረቂቅ አዋጅን ዛሬ በሁለተኛ ልዩ ስብሰባው በአብላጫ ድምፅ አጸደቀ። አዋጁ በ13 ተቃውሞና በአንድ ድምፅ ታቅቦ በአብላጫ ድምፅ ነው የጸደቀው። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር በኢትዮጵያና ሶማሊያ ስላለው ሁኔታ በስልክ ከጎረቤት ኬንያ ፕሬዝዳንት ኡሁሩ ኬንያታ ጋር መነጋገራቸውን አስታወቁ። በርካታ ኢትዮጵያውያንና ሶማሊያውያን አሜሪካ በአፍሪካ ቀንድ ሀገራት የውስጥ ጉዳይ ጣልቃ መግባቷን ታቆም ሲሉ ጥሪ አቅርበዋል። ኢንዶኔዥያ በቦይንግ 737 ማክስ አውሮፕላን ላይ ጥላ የነበረውን የበረራ እግድ ማንሳቷን ዛሬ አስታወቀች። የአገሪቱ የመጓጓዣ ሚኒስቴር ባወጣው መግለጫ በረራው የሚፈቀደው በቅድሚያ የአየር መንገዶች አውሮፕላኑ ለበረራ ብቁ ነው ብለው መመሪያዎችን ከሰጡ ነው ብሏል። ዜናው በዝርዝር የህዝብ ተወካዮች ምክር ቤት የሀገራዊ ምክክር ኮሚሽን ማቋቋሚያ ረቂቅ አዋጅን ዛሬ በሁለተኛ ልዩ ስብሰባው በአብላጫ ድምፅ አጸደቀ። አዋጁ በ13 ተቃውሞና በአንድ ድምፅ ታቅቦ በአብላጫ ድምፅ መጽደቁ ተገልጧል። የምክር ቤቱ አባላት የአዋጁን ተገቢነትና ወቅታዊነት አንስተው ተከራክሯል። ኢትዮጵያ ቀድማ ልትሰራው የሚገባው ጉዳይ በተለይ በሰሜኑ ክፍል ላይ ያለውን ጦርነት መቋጨት ነው የሚሉ መከራከሪያዎች ቀርቧል። በጦርነቱ ጉዳት የደረሰባቸውን አካባቢዎች ማቋቋምና መደገፍ በዚህ ጉዳይ በቀዳሚነት ምክር ቤቱ ሊያየው የሚገባ ነው የሚለው ሐሳብም ተንጸባርቋል። በውይይቱ የትግራይ ህዝብም የአዋጁን ተገቢነት በሚመለከት ሊሳተፍበት የሚገባ በመሆኑ አዋጁን ለማጽደቅ መጣደፍ ተገቢ አይደለም የሚሉ መከራከሪያዎች ከምክር ቤቱ አባላት ተደምጧል። በሌላ በኩል አገርን በማስቀጠል ጉዳይ ላይ የሚስማሙ ሁሉ እንጂ ምክር ቤቱ በአሸባሪነት የፈረጃቸው ድርጅቶች ይህ አዋጅ እንደማይመለከታቸው አዋጁ ላይ በማያሻማ መልኩ በግልጽ ሊሰፍር ይገባል በሚልም ተጠይቆ ነበር። የቋሚ ኮሚቴ ሰብሳቢ ወይዘሮ ጸገነት መንግስቱ ማብራሪያ ሰጥቷል። ቡድኖች በዚህ ውይይት ላይ ምክክር ላይ ይሳተፋሉ አይሳተፉም የሚል ድንጋጌ ውስጥ አልገባም። ስለዚህ አሁን አሸባሪው አካል ሌሎች ቡድኖች በሚል እዚህ ውስጥ የምናካትተው ጉዳይ ሊኖር አይችልም። ይሄ ኢትዮጵያውያን በራሳቸው ጉዳይ ላይ መክረው በራሳቸው ጉዳይ ላይ መፍትሄ ያስቀምጣሉ የሚል አዋጅ ነው። በውይይቱ ከምክር ቤት አባላት ድርድር የሚሉ አገላለጾች ተደጋግሞ በመነሳታቸው ጉዳዩ አገራዊ ምክክር እንጂ ድርድር ባለመሆኑ እርማት እንደተሰጠበት የአዲስ አበባ ወኪላችን ሰለሞን ሙጬ የላከልን ዘገባ ይጠቁማል። ረቂቅ አዋጁ ሰፊ ውይይት አልተደረገበትም በሚል በሂደት ቢጸድቅ ይሻላል ተብሎም ተጠይቆ ነበር። በሌላ በኩል ኢትዮጵያ ምንም እንኳን ከባድ ችግር ውስጥ ብትሆንም ይህ አገራዊ ምክክር አገሪቱ ላይ የተጋረጠውን ውስብስብ ችግር ለመፍታት ወሳኝ በመሆኑ ጸድቆ ወደ ተግባር እንዲገባ ያስፈልጋል የሚሉ መከራከሪያዎች በርከት ካሉ የምክር ቤቱ አባላት ሀሳብ ተሰንዝሯል። ምክር ቤቱ ዛሬ አዋጁን ያጸደቀው ከህግ፣ ፍትህ እና ዲሞክራሲ ጉዳዮች ቋሚ ኮሚቴ በረቂቅ አዋጁ ላይ የቀረበለትን ሪፖርትና የውሳኔ ሀሳብ ከመረመረ በኋላ መሆኑ ተገልጧል። ዜና መጽሔት ተጨማሪ ዘገባ ይኖረናል። በደሴና ኮምቦልቻ ከተሞች በህወሓት ከባድና መካከለኛ ጉዳት ከደረሰባቸው 40 ኢንዱስትሪዎችና የልማት ተቋማት መካከል 11ዱ በተካሄደላቸው የመልሶ ጥገና በአሁኑ ወቅት የምርት ተግባር መጀመራቸው ተገለጠ። ህዝባዊ ወያኔ ሓርነት ትግራይ ህወሓት ወደ አማራና አፋር ክልሎች ባስፋፋው ጦርነት ምክንያት በኢንዱስትሪ ፓርኮችና ሌሎችም አካባቢዎች ብርቱ ጉዳት መድረሱም ተገልጧል። የንግድና ኢንዱስትሪ ሚኒስትር አቶ መላኩ አለበል በተለይ ለዶቼ ቬሌ ዲደብሊው እንደተናገሩት ወደ ስራ ከተመለሱት ውስጥ አብዛኞቹ የምግብና ምግብ ነክ ኢንዱስትሪዎች ናቸው። እስካሁን ድረስ ሚኒስቴር መስሪያ ቤታችን ሌሎች የፌዴራል ተቋማትና የክልል ተቋማትን በማስተባበር መለስተኛ ጉዳት ከደረሰባቸው መካከል ወደ 11 የሚደርሱትን ወደ ስራ ተመልሰዋል፣ ስራ እንዲጀምሩ ተደርጓል ማለት ነው። ምግብና ምግብ ነክም አሉ፣ የጨርቃ ጨርቅም አሉ። አብዛኞቹ የምግብና ምግብ ነክ ኢንዱስትሪዎች ናቸው። ሚኒስቴር መስሪያ ቤቱ በከፈተው ጊዜያዊ ጽህፈት ቤት በኩል የፌዴራልና የክልል ተቋማትን በማስተባበር የመጀመሪያ ዙር የዳሰሳ ጥናት ማድረጉንም ገልጧል። ለአብነት ያህል በደሴና ኮምቦልቻ ከተሞች ለዘረፋና ውድመት ከተዳረጉ ኢንዱስትሪዎች መካከል 8ቱ እጅግ ከፍተኛ ጉዳት እንደደረሰባቸውና በአጭር ጊዜ ውስጥ ተጠግነው ወደ ልማትና አገልግሎት ሊመለሱ እንደማይችሉ መረጋገጡን ሚኒስትሩ አክለው አብራርቷል። 24ቱ ኢንዱስትሪዎች መለስተኛ፣ 8ቱ ደግሞ መካከለኛ ጉዳት የደረሰባቸው መሆኑንም ተናግሯል። ተጠግነው አገልግሎት መስጠት በጀመሩት 11 ተቋማት በሺዎች የሚቆጠሩ ሰራተኞች ወደ ስራ ገበታቸው መመለሳቸውንም አመልክቷል።
የኃይልና አንዳንድ አቅርቦቶች መጓደል ስላለ ግን ሙሉ ለሙሉ ሰራተኞችን ተመልሷል ብሎ መውሰድ አይቻልምም ብሏል ሚኒስትሩ። በደቡብ ክልል በህዝብ ሀብትና ንብረት ላይ እየተባባሰ የመጣውን ምዝበራ ለመከላከል አስፈጻሚ አካላት በቅንጅት ሊሰሩ ይገባል ተባለ። በችግሩ አሳሳቢነትና የመፍትሄ አቅጣጫዎች ላይ በሐዋሳ ከተማ በተካሄደው ውይይት በክልሉ በየዓመቱ የሚካሄዱ የኦዲት ምርመራ የብዙ ሚሊዮን ብር ጉድለት ቢመዘገብም የማስመለሱ ሂደት ግን ዝቅተኛ እንደሆነ ተገልጿል። በምክክር ውይይቱ ላይ የክልሉ የፋይናንስ ቢሮ ኃላፊ አቶ ተፈሪ አባተ በአሃዝ ባይጠቅሱም በክልሉ በየጊዜው በኦዲት የሚገኘው የገንዘብና የንብረት የሀብት ጉድለት መጠን ከመቀነስ ይልቅ እየጨመረ መምጣቱን ተናግሯል። በግዑዝ አካላትና በሞቱ ሰዎች ጭምር ስም በማጭበርበር ምዝመራ እንደሚከናወንም ጠቅሷል። በሰው ስም፣ በእንጨት ስም፣ በተዛወረ ስም፣ በሞተ ሰው ስም ፌሮል ያዘጋጁ ገንዘብ ያወጡ ባንክ ያስገቡ ገንዘቡን አውጥቶ የመጠቀም ሁኔታ አለ። ስለዚህ እነዚህ ነገሮችን ዋና ኦዲተር መስሪያ ቤት ብቻ ወይ ፋይናንስ ውስጥ ያለ ውስጥ ኦዲተር መስሪያ ቤት ብቻ ይህንን ሊቋቋም ስለማይችል ፕሮቴክት ማድረግ ስለማይችል ይህን የጋራ ቅንጅት በጣም ወሳኝ ነው። የደቡብ ክልል ምክር ቤት የሕግ የፍትህና የአስተዳደር ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ መነቴ ሙዲኖ በበኩላቸው በክልሉ በየዓመቱ በኦዲት ግኝት የሚመዘበሩ ሀብቶችን ተከታትሎ የማስመለሱ ስራ ደካማ ነው ብሏል። በቀጣይ በክልሉ በጉድለት የተመዘገቡና በግለሰቦች የተመዘበሩ ሀብቶችን ለማስመለስ እንቅስቃሴ መጀመሩን የሐዋሳ ወኪላችን ሸዋንግዛ ወጋየው የላከልን ዘገባ ይጠቁማል። ከተለያዩ የአስፈጻሚ አካላት የተውጣጡና በክልሉ ምክር ቤት ዋና አፈ ጉባኤ የሚመራ የኦዲት ግኝት አስመላሽ ግብረ ኃይል መቋቋሙም ተገልጧል። የቤንሻንጉል ጉሙዝ ክልልና የሱዳን ብሉ ናይል ግዛት አስተዳደር የጋራ የድንበር ልማት ትብብር የምክክር ጉባኤ ዛሬ በሁለተኛ ቀኑ በአሶሳ ከተማ ሲካሄድ የጋራ ትብብሩን ማጠናከር እንደሚገባ ተገለጠ። በምክክሩ ላይ የተገኙት የቤንሻንጉል ጉሙዝ ክልል ርዕሰ መስተዳደር አቶ አሻድሊ ሐሰን ሁለቱ ወገኖች በየ6 ወሩ የሚያደርጉት የጋራ ምክክር በኮቪድ-19 ተዋሲና ሌሎች ምክንያቶች በመደበኛነት አለመካሄዱን ተናግሯል። በኢትዮጵያና ሱዳን ድንበር አካባቢ የሚኖሩ የሁለቱ ሀገር ህዝቦች የጋራ ልማትን ለማሳደግ በጸጥታ ጉዳዮችን በጋራ እንደሚሰራ ርዕሰ መስተዳድሩ ገልጿል። አሁን ላይ ከሚስተዋሉ አካባቢያዊና ቀጠናዊ ሁኔታዎች አንጻር የተቋረጠው ግንኙነታችን በማስቀጠል የእስካሁን አፈጻጸማችን በመገምገም ቀጣይ በጋራ የሚተገበሩ ዋና የትብብር መስኮችና የትኩረት አቅጣጫዎች ለይተን በማስቀመጥ የጋራ እቅድ በማዘጋጀትና በጋራ በመተግበር ከወትሮ በተለየና በተጠናከረ አግባብ ልዩ ትኩረት ሰጥተን በመንቀሳቀስ የጋራ ህዝቦቻችን ትርጉም ባለው ደረጃ የዘላቂ ሰላምና ቀጣይነት ያለው ልማት ተጠቃሚ ሊናረጋግጥ ይገባል። የብሉ ናይል ግዛት ፕሬዝዳንት አህመድ አልኡምዳ በበኩላቸው በጠረፍ አካባቢ አልፎ አልፎ የሚስተዋሉ ችግሮች በመቀናጀት መፍታትና ድንበሮቻችንን መጠበቅ አለብን ማለታቸውን የአሶሳ ወኪላችን ነጋሳ ደሳለኝ ዘግቧል። የህገወጥ ጦር መሳሪያ ዝውውርን ለመከላከልም በጋራ ለመስራት ከዚህ ቀደም ስምምነት ላይ መድረሳቸውም ተገልጧል። የምክክር ጉባኤው ከታህሳስ 19 እስከ 20 ድረስ በቤንሻንጉል ጉሙዝ ክልል በአሶሳ ከተማ ተካሂዷል። ይህ ከቦን ከተማ የራይን ወንዝ አቅራቢያ የሚያሰራጨው የዶቼ ቬሌ ዲደብሊው ሬዲዮ ዜና ነው። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር በኢትዮጵያና ሶማሊያ ስላለው ሁኔታ በስልክ ከጎረቤት ኬንያ ፕሬዝዳንት ኡሁሩ ኬንያታ ጋር መነጋገራቸውን አስታወቁ። ሚኒስትሩ ትናንት ማምሻውን ባደረጉት ንግግር ከኢትዮጵያ ውጪም ስለ ሶማሊያ ምርጫ መነጋገራቸውን በትዊተር ይፋዊ ገጻቸው አስፍሯል። የሶማሊያ መሪዎች በተቻለ ፍጥነት ምርጫውን ማጠናቀቅ አለባቸው ሲሉም ትዕዛዝ መሰል መልእክት አስተላልፏል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ቃል አቀባይ ኔድ ፕራይስ በበኩላቸው የስልክ ውይይቱ በኢትዮጵያና ሶማሊያ ያለውን ጨምሮ በቀጠናዊ የጸጥታና የጋራ ጉዳይ ላይ ያተኮረ ነው ብሏል። በኢትዮጵያ ባላንጣነት በአስቸኳይ መቆም እንዳለበት፣ ያልተገደበ ሰብአዊ እርዳታ እንዲኖርና የሰብአዊ መብቶች ጥሰቶችና ጥቃቶች ቆመው ግጭቱ በውይይት እንዲፈታ ውጭ ጉዳይ ሚኒስትሩ ከኬንያው ፕሬዝዳንት ጋር ባደረጉት ውይይት መስማማታቸው ተጠቅሷል። የሶማሊያ ጠቅላይ ሚኒስትር መሐመድ ሁሴን ሮብሌ ከስልጣናቸው የመታገድ ሙከራን ዩናይትድ ስቴትስ እንደምትቃወም ውጭ ጉዳይ ሚኒስትሩ መናገራቸውን ቃል አቀባዩ ገልጿል። ጠቅላይ ሚኒስትሩ በሶማሊያ ፕሬዝዳንት ሞሐመድ አብዱላሂ ሞሐመድ ከስልጣናቸው መታገዳቸው የተገለጠው ሰኞ ነበር። በርካታ ኢትዮጵያውያንና ሶማሊያውያን አሜሪካ በአፍሪካ ቀንድ ሀገራት የውስጥ ጉዳይ ጣልቃ መግባቷን ታቁም ሲሉ ጥሪ አቅርቧል።
ኢንዶኔዥያ በቦይንግ 737 ማክስ አውሮፕላን ላይ ጥላ የነበረውን የበረራ እግድ ማንሳቷን ዛሬ አስታወቀች። ከ3 ዓመታት በፊት 737 ማክስ አውሮፕላን በረራ ከጀመረ በጥቂት ጊዜያት ውስጥ ጃቫ ባህር ላይ ተከስክሶ 189 ተሳፋሪዎች ሕይወታቸውን ማጣታቸው ይታወሳል። አውሮፕላኖቹ በጥቂት ወራቶች ልዩነት ኢንዶኔዥያና ኢትዮጵያ ውስጥ ሲከሰከሱ በአጠቃላይ 346 ሰዎች ለሞት ተዳርጓል። በመላው ዓለም ያሉ መንግስታትም ቦይንግ 737 ማክስ አውሮፕላኖች በአየር ክልላቸው እንዳይበሩ አግደው ነበር። የኢንዶኔዥያ የመጓጓዣ ሚኒስቴር ዛሬ ባወጣው መግለጫው አውሮፕላኑ በኢንዶኔዥያ የአየር ክልል መብረር ይፈቀድለታል ብሏል። በቅድሚያ ግን የአየር መንገዶች አውሮፕላኑ ለበረራ ብቁ ነው ብለው መመሪያዎችን ከሰጡ ነው ሲልም አክሏል። ሚኒስቴር መስሪያ ቤቱም የራሱን ቁጥጥር እንደሚያከናውን አስታውቋል። ዩናይትድ ስቴትስ ቦይንግ 737 ማክስ አውሮፕላን እንዲበር ባለፈው ዓመት ከፈቀደች በኋላ የአውሮፓ ህብረት፣ ካናዳና ብራዚልም በረራውን ፈቅደዋል። በቅርቡ ደግሞ ቻይና እገዳውን በማንሳት በርካታ በረራዎች ከሚደረጉባቸው ሀገራት የመጨረሻዋ ሆናለች። የኢትዮጵያ አየር መንገድም ማክስ 737 አውሮፕላኖች ላይ የተሻሻሉ ዲዛይኖች ረዥም ጊዜ ወስዶ ከመረመረ በኋላ በአውሮፕላኖቹ ደህንነት በመተማመን ከ2 ወራት በኋላ መብረር እንደሚችሉ ማስታወቁን ሮይተርስ የዜና ምንጭ ዘግቧል። ቦይንግ 737 ማክስ አውሮፕላኖች አውቶማቲክ መቆጣጠሪያ ስልት እንከን የአውሮፕላኖቹን አፍንጫ ከአብራሪዎቹ ቁጥጥር ውጪ ቁልቁል ገፍቶት አደጋው መከሰቱ በወቅቱ ተገልጧል።